ግብሩ ደግሞ ስራው ደግሞ መስቀል ማለት መከራ። ስለዚህ መድኃኒታችን ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 8 ከቁጥር 34 ላይ ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊከተለኝ ሊመጣ የሚወድ ቢኖር ራሱን ይካድ፣ ራሱን ምን ይበል? ይካድ፣ መስቀሉንም ተሸክሞ ይከተለኝ። ራሱን ይካድ ማለት ለእርሱ የሚያደርገውን ራሱን ትቶ ማንነቱን ትቶ ሀብቱን ትቶ ንብረቱን ትቶ ሁሉም ነገሩን ክብሩን ትቶ እኔን ይከተለኝ። መስቀሉን ተሸክሞ ማለት ደግሞ መከራውን እየታገሰ ማለት ነው። ክርስቶስን የሚከተል ሰው፣ እግዚአብሔርን የሚያመልክ ሰው፣ መንፈሳዊ የሆነ ሰው፣ የሚያስቀድስ ሰው፣ የሚጾም ሰው፣ የሚመጸውት ሰው፣ አጠቃላይ መንፈሳዊ ስራ የሚሰራ ሰው ፈተና ይበዛበታል። ምን ይበዛበታል? ፈተና ይገጥመዋል። ለምን? መንፈሳዊ ስንሰራ ከሰይጣን እየራቅን ወደ እግዚአብሔር እየቀረብን ነው የምንሄደው። ሰይጣን ከኛ እየራቀ እግዚአብሔር እየቀረበ እኛም ወደ እግዚአብሔር እየቀረብን ስለምንሄድ ሰይጣን ደግሞ አመለጡኝ ከኔ ሄዱ ብሎ መንገዱን በተለያየ ሀሳብ በተለያየ መንገድ በሰው ላይ አድሮ በተለያየ መንገድ መንገዳችንን ለማበላሸት ይሞክራል። ስለዚህ አባቶቻችን እስከ ሞት ድረስ አንዲት ነፍሳቸውን እስከ መስጠት ድረስ ነው ክርስቶስን የተከተሉ የእግዚአብሔር ቤተሰቦች።